በሞት የተለየን የዛሬ 43 ዓመት ነው። ስፖርት ሰላም ለኢትዮጵያ መጋቢት 28 አዲስ አበባን በመሳሰሉ ምርጥና ዘመን አይሽሬ ዘፈኖቹ እስከ ዛሬም የሚታወስ ድምጻዊ ነው። አዲስ አበባ አዲስ አበባ ከትውልድ ወይም ከዘመን የቀደመ ነበር ይሉታል ብዙዎቹ። እንዳበርክቶ ግን ያልተዘመረለትና ያልተነገረለት ድምጻዊ ነው። የእርሱ ህልፈት ለሀገራችን ኪነጥበብ ብዙ ያጎደለ ነበር። በህይወት ቆይቶ ቢሆን ኖሮ ብዙ እናተርፍም ነበር ይላሉ አድናቂዎቹ። ቴስ የመድረክና የቁልምጫ ስሙ ነው። የግጥምና ዜማ ስራዎችን ይሰራል፣ ያውም አጣፍጦና ዓለም አቀፍ ተቀባይነትን እንዲያገኙ አድርጎ። በጣሊያንኛ በእንግሊዝኛ ቋንቋዎች ሲዘፍን ከቋንቋው ተናጋሪዎች እኩል መሳ ለመሳ አድርጎ ነው። ለኢትዮጵያ ሀገሩ ያለው ወደር የለሽ ፍቅር ደግሞ የተለየ ነበር። እየደጋገመ የልቡን ምት እያዳመጠና እየተከተለ የሚሰማውን ትክክለኛ ስሜት በግጥምና በዜማ እያዋሃደ ዘፍኖላታል፣ አወድሷታል። My beloved country is in the east of Africa. ይህ አንጋፋ ድምጻዊ ከሙዚቃ ስራው በተጨማሪ በእንግሊዝኛ ሆፕ ፍሮም ደስት ቱ ስታርስ የተሰኘና ላቭ ፍሮም ኤ ቱ ዜድ የሚል ርዕስ ያለው እንዲሁም ስፔራንዞ በጣሊያንኛ የሁሉም ዘፈኖች ግጥሞች ወይም የግጥም መድብል፣ የኔና የባለቤቴ ፍቅርና ጥላቻ የተሰኙ መጽሐፍትንም ጽፎ አሳትሞም ነበር። በዚሁ ስራዎቹ ወደ ተለያዩ ሀገራት ሄዶ ከፍተኛ ተቀባይነትን አግኝቷል። የራሱን ባንድ ነበረው። አውሮፓ ውስጥ በተዘዋወረባቸው የሙዚቃ ስራዎች ሁሉ ይህንኑ ባንዱን ይዞ ነበር የሚንቀሳቀሰው። በአሜሪካ፣ በኒውዮርክ፣ በላስ ቬጋስ፣ በሎስ አንጀለስ፣ በአውሮፓ፣ በጀርመን፣ በስዊዘርላንድ፣ በስዊድን፣ በግሪክ፣ በስፔን፣ በፈረንሳይ፣ በክሮሺያ፣ በኢሲያ ደግሞ በሊባኖስና በታይላንድ ሀገራት የሙዚቃ ስራዎቹን አቅርቦ ከፍተኛ አድናቆትና ዝናን ሊያተርፍ ችሏል። ባለ ወርቃማው ድምጽ ሚስተር ፋልሴቶ፣ ዓለም አቀፉ ሰው የሚሉ ውዳሴዎችንም አግኝቷል። ይህ አንጋፋ ድምጻዊ በቆየባቸው የሙዚቃ ህይወቱ ወደ 100 የሚጠጉ ስራዎችን ሰርቷል። Life is love, a man needs a wife. The universe is made of two things, only the things we owe. ድምጻዊ ተስፋዬ ገብሬ የተወለደው በ1929 ዓ.ም በአዲስ አበባ ከተማ እምብርት 4 ኪሎ አካባቢ ነው። አባቱ አቶ ገብሬ ብንዳይ፣ እናቱ ደግሞ ወይዘሮ ብዙነሽ ቡላ ይባላሉ። ለእናትና ለአባቱም የበኩር ልጅ ነው። አልታየ ገብሬ የተባለ ታናሽ ወንድምና አበራሽ ገብሬ የምትባል እህት አለችው። አልታየ ገብሬ በህይወት የለም፣ ነፍሱን ይማረውና የ4 ዓመት ታዳጊ እያለ በቅድስት ሥላሴ ቤተክርስቲያን በነበረው ቄስ ትምህርት ቤት ውስጥ ፊደል ለመቁጠር ዳዊት ለመድገም ችሏል። የአንደኛ ደረጃ ትምህርቱን በአስፋ ወሰን፣ ሁለተኛ ደረጃ ትምህርቱን ደግሞ በሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተከታትሏል። በልጅነቱ እዚያው 4 ኪሎ አካባቢ በነበረው የወጣት ወንዶች ክርስቲያን ማህበር ወይም ወወክማ ተብሎ በሚታወቀው ማዕከል ውስጥ አባል በመሆን በተለያዩ የስፖርት አይነቶችና በኪነጥበብ መድረኮች ላይ ጉልህ ተሳትፎ ያደርግ ነበር። የሰፈሩን ልጆችም አስተባብሮ የእግር ኳስ ቡድን ማቋቁመው በወቅቱ ከፍ ያለ ስም ከነበራቸው ቡድኖች ጋርም ግጥሚያዎችን ያደርግም ነበር። የእንግሊዝኛና የጣሊያንኛን ቋንቋዎች አቀላጥፎ መናገር የጀመረው በወጣትነቱ ነበር። ያውም ያለ አንዳች አስተማሪ ራሱን በራሱ እያስተማረ። ተስፋዬ የሙዚቃ ክህሎት እንዳለው መገንዘብ የተቻለው በዚህ ወክማ በተሰኘ ማዕከል ውስጥ መድረኮች ላይ እየወጣ በሚጫወትበት አጋጣሚ ነበር። በጊዜው እርሱና ጓደኞቹ ይዘፍኗቸው የነበሩት ዘፈኖች በወቅቱ ዘመናዊ ይባሉ የነበሩ የነ ጂም ሪቭስ፣ የነ ጆኒ ካሽን ሀገረሰብ ወይም ካንትሪ የሚባሉትን የሙዚቃ ስልቶች ነበር። ተስፋዬም ከኩዮቹ ፈጽሞ የተለየና ላቅ ያለ ችሎታ የነበረው ወጣት ነበር። ይህንን ችሎታውን የተረዱት ወወክማ ውስጥ የነበሩ አሜሪካውያንም የውጭ ሀገር ዜጎች ወደሚያዘወትሩባቸው የምሽት ክለቦች ውስጥ ተቀጥሮ እንዲሰራና ራሱንም እንዲያሻሽል ያበረታቱት ነበር።
ልክ የ10ኛ ክፍል እያለ ነበር ላማስኮት በተባለ የጣሊያን የምሽት ክለብ ውስጥ ገብቶ በተለማማጅ ድምፃዊነት መስራት የጀመረው። አባቱ ለትምህርት የነበራቸው አቋም ብርቱ ስለነበረም የእርሱን ወደ ሙዚቃ ማዘንበል ፈጽሞ አልወደዱለትም ነበር። ሊያስጥሉትም ተደጋጋሚ ሙከራዎችን አድርገው አልተሳካላቸውም። ድምፃዊ ተስፋዬ ገብሬ የሀገር ፍቅርን የተቀላቀለው የ20 ዓመት ወጣት እያለ ነበር። በመጋቢት ወር በ1949 ዓ.ም የወር ደሞዙም 50 ብር ሆኖ ነበር የተቀጠረው። ወደ ሀገር ፍቅር ቲያትር የገባበት አጋጣሚም የተፈጠረው በወክማ መድረኮች ላይ የእንግሊዝኛና የአማርኛ ሙዚቃዎችን ሲጫወት በነበረበት አጋጣሚ በተመለከቱት አቶ ኢዮኤል ዮሐንስ አማካኝነት በተደረገለት ግብዣና ውትወታ ነበር። ቢሆንም ግን ከ6 ወራት በላይ መዝለቅ አልቻለም ነበር በዚሁ ቲያትር ቤት። ምክንያቱም ከቲያትር ክፍሉ የባህል ሙዚቃ ጋር መጣጣም ባለመቻሉና በተለይም በቲያትር ቤቱ በነበረው ከፍተኛ ቁጥጥርና የደሞዝ ማነስ በመማረሩ ምክንያት ነበር። እዚሁ ሀገር ፍቅር እያለ ነበር ከላማስኮት ክለብ በተጨማሪ በጁቬንቱስና በሳንሱሲ ክለቦች ማታ ማታ ሲሰራ የነበረው። በዚህም አጋጣሚ ነበር በላማስኮት የምሽት ክለብ ውስጥ በዳንሰኝነት ተቀጥራ ስራ ከነበረች በአባቷ ጣሊያናዊ በእናቷ ደግሞ ኤርትራዊ ከሆነች የ19 ዓመት ኮረዳ ጋር የመቆራኘት እድል ያጋጠመው። ኢትዮጵያ ሳየችው አህጉሩን በመቀስቀስ እስከዚያ ደረሱ ናቸው አባቶቻችን። ቀደም ብዬ እንዳስደመጥኳችሁ ተስፋዬ በሀገር ፍቅር የቲያትር ክፍል ውስጥ ከ6 ወር በኋላ መቀጠል ባለመፈለጉ ምክንያት መልቀቂያ አስገብቶ ነበር። ቢሆንም ግን የቲያትር ክፍሉ ሊለቀው ፈቃደኛ አልነበረም። የደሞዝ ጭማሪ ያደረጉለት። እንዲያ እያሉ ባልተረጋጋ ሁኔታ ለ1 ዓመትም ዘለቁ። በተለይ በተለያዩ የምሽት ክበቦች ውስጥ መስራቱን ካልወደዱለት አመራሮች ጋር ከፍተኛ ውዝግብ ውስጥ ገባ። ዛቻ፣ ማስፈራሪያ ሳይበቃቸው ለእስርም ዳረጉት። ይህን ካሰላንቲያ እያደገም ሄደና አልጋ ወራሽ ልዑል መረዳ አዝማች አስፋ ወሰን ኃይለ ሥላሴ ጽሕፈት ቤት ደረሰ። የልዑሉ ጽሕፈት ቤትም ጭራሽ ወደ ቀዳማዊ ኃይለ ሥላሴ የቲያትር ክፍል እንዲዛወር አዘዘው። በዚህ ውሳኔ ተስፋዬ በእጅጉ ተበሳጨ። እንደውም ሙዚቃ ይቅርብኝ ያለና በአንድ የአሜሪካን ባለሀብቶች በተከፈተ የሙያ ትምህርት ቤት ውስጥ ገብቶ በእንጨት ስራ ትምህርቱን ጀምሮ ሁሉ ነበር። በዚህ የመገፋትና የነጻነት ማጣት ስሜት ምክንያትና ራሱን በሙዚቃም ሆነ በኢኮኖሚ ለማበልጸግ በነበረው ጽኑ ፍላጎት ይመስላል በ1962 ዓ.ም የሚወዳት ሀገሩን ለቆ ከጅቡቲ በመርከብ ተሳፍሮ ወደ ጣሊያን ሀገር ተሰደደም። መዳረሻውም ናፖሊ ከተማ ነበረች። ወደዚያች ሀገር ሲሰደድም በልቡ ካኖራቸው ራሱን ከመቀየር ህልምና ተስፋ ውጪ በኪሱ እንኳን በቂ ገንዘብ ሳይዝ ነበር የተጓዘው። Energy plus matter equals life. Life is love. A man needs a wife. The universe is made of two things. Only the things we own. በቼንዞ ሲላቶ በተባለ አስመራ በሚያውቀው ግለሰብ አማካኝነት ወደ ሮም ከተማ ሄዶ ኦርኬስትራ ዲ አስመራ የተሰኘውን የሙዚቃ ቡድን እስከ ተቀላቀለበት ጊዜ ድረስም በናፖሊ የማረፊያ ቦታ ከማጣት እስከ እስር የደረሰ ከፍተኛ እንግልት አጋጥሞትም ነበር። እንደውም ይገርማችሁና ዙሪያው ገደል ሆኖበት አባቱን ብር እንዲልኩለት ሁሉ ጠይቋቸው ነበር። ናፖሊ ምንም እንኳን ብዙ መከራ ያየባትና የተንከራተተባት ከተማ ብትሆንም እርሱ ግን ልክ እንደ ሀገሩ አዲስ አበባ አድርጎ ነበር የሚወዳት። ተስፋዬ ከሀገር ሲወጣ አንድ ወንድ ልጅ ወልዶም ነበር፣ አያሌው የተባለ ዛሬ በሕይወት የለም። በደርግ ዘመነ መንግስት የሁለተኛ ዙር ብሔራዊ ውትድርና ዘማችም ነበር። ቴስ ሂሩት አባቷ ማን ነው በተሰኘው በኢትዮጵያ የመጀመሪያ በሆነውና በባለ 35 ሚሊ ሜትር ተንቀሳቃሽ ነጭና ጥቁር ፊልም 2 የማጀቢያ ዘፈኖችን በመጫወት ታሪካዊ አሻራውን እያኖረ ነው። የዚሁ ፊልም ስክሪፕት ጸሐፊ ኢላላ ኢብሳ ሲሆን ደራሲው ደግሞ አንጋፋው በረኛ ደራሲ ማሞ ደና ነበር። በኢጣሊያን ናፖሊ ከተማ በስደት ህይወቱ ጅማሬ ማለትም ከ1962 ዓ.ም ጀምሮ ነበር በዚሁ ግዛት ሙዚቃን መጫወት የጀመረው። ወደ ዕውቅና ማማ ላይ መውጣት ወይም መግባት የቻለው ግን ከ1970ዎቹ ዓ.ም አንስቶ በሰሜናዊ የጣሊያን ግዛት መስራት ከጀመረ በኋላ ነበር። በወቅቱ በነበረው አስከፊ ዘረኝነት የመንፈስ መጎዳት አጋጥሞትም ነበር።
ቢሆንም ግን የአድማጭን ቀልብ በመግዛት ምትሃታዊ አቅሙና ችሎታው ተጠቅሞ ከፍተኛ ዝናና አድናቆትን ለማትረፍ ችሏል። 1960ዎቹ መጨረሻ አንስቶ ሕይወቱ እስካለፈባት ጊዜ ድረስም በሰሜናዊቷ አራማኛ ግዛት በሙዚቃ ስራው ቀጥሏል። ከባለቤቱ አንጀሊታ ጋርም የተዋወቀው በ1970 ዓ.ም ነበር። ከ1962 እስከ 1970 ዓ.ም ባሉት ዓመታት ውስጥም በብቸኝነት የመከራ አለንጋ እንዲገረፍና ባልተረጋጋ ሕይወት ውስጥ ሆኖ እንዲያሳልፍ አድርጎትም ነበር። ከኢትዮጵያ ሲወጣ ወደ ሆሊውድ የመግባት ህልም ሰንቆ የነበረው ተስፋዬ ገብሬ በአንድ አጋጣሚ በአሜሪካን ሀገር በነበረው አጭር ቆይታ ያንን ህልሙን ለማሳካት ያላንኳኳው በር አልነበረም። ሊሳካለት ግን አልቻለም። እስኪ የተስፋዬ ገብሬንና የባለቤቱን የአንጀሊታን የፍቅር ታሪክ ቀጥለን እንመልከት።